አዲስ አበባ ፖሊስ እንዳስታወቀው ከሆነ የደንብ ማስከበር የቀድሞ ዩኒፎርምን አስመስለው በመልበስ ህዝቡን ሲያሳስቱ የነበሩ ተጠርጣሪዎችን ማለትም እነዚህ በምስሉ ላይ የምትመለከቷቸው ማለት ነው በቁጥጥር ስር አውያለሁ። ፖሊስ እንዳለውም ከሆነ ተጠርጣሪዎቹ ሸጋው ጫኔ አንላይ፣ መሐመድ ሐምዛ ያሲን፣ አቤኔዘር ተስፋዬ በየነና ጌትነት ደምለው ዳምጤ የተባሉ ናቸው። እነዚህም ተጠርጣሪዎቹ ዩኒፎርሙን አስመስለው በመልበስ የባለስልጣኑ ሰራተኞች አላስፈላጊ ተግባራትን እንደፈጸሙ በማስመሰል የሱቅ ማስታወቂያም ሰርተዋል። በዚህም በጎዳና ንግድ ላይ የሚተዳደሩ ግለሰቦችን ንብረት በመበተንና በመደብደብ ባለስልጣኑን ገጽታ በሚያንቋሸሽ መልኩ ሐሰተኛ ቪዲዮ አዘጋጅተው በቲክቶክ አሰራጭተዋል። እነዚህም ልጆች የተያዙበት ምክንያት እንዳልኳችሁ የባለስልጣኑን ገጽታ በማንቋሸሽ ነው። እንዳነበብኩላችሁም የባለስልጣኑ ገጽታ ተበላሽቷል የተባለው በጎዳና ንግድ ላይ የሚተዳደሩ ግለሰቦችን ንብረት በመበተንና በመደብደብ የባለስልጣኑን ገጽታ አበላሽተዋል። እናም ግለሰቦቹ በዚህ ህገወጥ ተግባራቸውን በርካታ ሰዎችን አሳስተዋልም ተብሏል። እናም ተጠርጣሪዎቹ አሁን ላይ በፖሊስ ቁጥጥር ስር ውለው ጉዳያቸው እየተጣራ እንደሚገኝም ተነግሯል። ያው ቀደም ሲል እንግዲህ በእኛም ፔጃችን ላይ ተቀርቧል። ግለሰቦቹ እንግዲህ ገና እየተጣራ ያለ ጉዳይ ነው። አላማቸው ምንድነው? ለዚህ አይነት ማስታወቂያ መስራት አደረባቸው የሚለው ዝርዝር ነገሩ ያው በምርመራ የሚጣራ ቢሆንም ግን የተቋማትን ገጽታ ማቆሸሽ፣ እንደዚህ ማበላሸት፣ ኔጌቲቭ በሆነ መልኩ ህብረተሰቡ እንዲገነዘበው ማድረግ አግባብነት የሌለው ነው። ወንጀልን ጭምር ስለሆነ ግለሰቦችን በቁጥጥር ስር አውለናል። እንግዲህ በተለያዩ ማህበራዊ ድረገጾች ላይም እንዳያችሁት የቀድሞውን የደንብ ማስከበር ዩኒፎርም የሚመስል ነው የለበሱት። ያን አሰፍተው እንግዲህ ሰውን ማስከበር ብሎ እንዲያስብ ነው። መንገድ ላይ የተለያየ ቁሳቁስ ነገሮችን የሚሸጡ ወጣቶችን እየደበደቡ በጣም በሚዘገንን መልኩ እያንከባለሉ ጭምር ኢሰብአዊ መብታቸውን በሚነፍ መልኩ ጉዳት ሲያደርሱባቸው ነው የሚያሳየው ቪዲዮ። በጣም በርካታው ሰው ኢትዮጵያ ውስጥ ነው የተደረገ ያለው ብሎ በጣም ኔጌቲቭ የሆኑ አስተያየቶች ናቸው በማህበራዊ ድረገጽ ላይ ሲንቀሳቀሱ የነበሩት። ይሄ ነገር እጅግ በጣም ሁላችንም አሳስበናል። ምክንያቱም ህብረተሰቡን ለማገልገል ነው ሁላችንም መስመር ላይ ነው። በጣም በተጋነን ትክክል ባልሆነ መልኩ የህብረተሰቡን እይታ ሊቀይር የሚችል ነገር ማሰራጨት ተገቢነት የሌለው ነገር ነው። እንግዲህ ክስ ተመስርቶባቸዋል። ስለዚህ ያው ክሱን መነሻ አድርገን እንግዲህ ምርመራ ጀምረናል። ዝርዝር ጉዳዮቹ የሚቀጥሉ ነው የሚባል ያው ከዚህ በኋላ የእኛ ስራ ሊሆን የሚችለው ምርመራ የማጣራት ጉዳይ ነው። ከዛ በኋላ ክሱ ካለቀ ክስ እንዲመሰረት ነው የሚደረገው። ከዛ በኋላ በቀጣይነት የሚሆነውን ነገር አብረን ነው የምናየው። ዞሮ ዞሮ ግን አለማወቅ ተጠያቂነት አይደለም። አንዳንድ ግለሰቦችን ባለማወቅ ሊሆን ይችላል የሚል ሀሳብ እየሰጡ ነው ያሉት። ይህ ትክክል አይደለም። አስቀድመን የምንሰራውን ስራ አውቀን ነው መስራት ያለብን። የሆነ ነገር ለማግኘት ብለን የሆነ ነገር ላይ እንደዚህ አይነት ከባድ የሆነ ነገር በተለይ ደግሞ አገልግሎት ሰጪ ተቋማት ናቸው፣ በተፈጥሮ ላይ ያሉት ናቸው። የእነሱን ስም አቢዩዝ ሊያደርግ በሚችል መልኩ እንደዚህ ማድረግ፣ በተለይ ደግሞ በማህበራዊ ድረገጾች ላይ እንደዚህ ያሉ መልዕክቶች እንዲተላለፉ ማድረግ የተቋሙን ገጽታ ማበላሸት ብቻም ማለት ነው። ህብረተሰቡ በተቋሙ ላይ ያለውን አመኔታ እንዲቀንስ ነው የሚያደርገው። ከዛም ባሻገር ደግሞ ሰራተኞችን በአግባቡ ስራቸው እንዳይሰሩ የሚያሸማቀቅም ነገር ሊፈጠር ይችላል። ስለዚህ አስበው ነው መስራት የሚጠበቅባቸው። ከዚህ ጋር በተገናኘ ቀጣይ የሚሆነው የምርመራ ሂደት ምን ይሆናል የሚለው እንግዲህ ቀጣይኛም እንግልጽ ነው የሚሆነው። አዎ ይህን ዜና በዋነኛነት ወደ ህብረተሰቡ እንዲደርስ የምናደርግበት መሰረታዊ ምክንያትም ይሄ ነው። ይህን ነገር አስበው ገንዘብ የማግኘት ሀሳብ ኖሯቸው እንዳልተገባ ድርጊት የሚፈጽሙ ግለሰቦች ቆም ብለው 1፣ 2፣ 3፣ 4 ጊዜም ጭምር እንዲያስቡ የሚያስከትል ነው ማለት ነው። ምክንያቱም አለማወቅ ተጠያቂነት አያድንም። የሆነ ነገር ለማግኘት ሊሆን ይችላል። ምንም ይሁን የተቋምን አይደለም የግለሰቦችን መልካም ስምና ዝና የሚያጎድፍ ጉዳይ ወንጀል መሆኑን እንደዚህ አይነት ስራ የመስራት ሀሳብ ያላቸው ሰዎች ሁሉ እንዲገነዘቡ እንፈልጋለን። እነዚህ ሰዎች እንግዲህ ቀጣይ ምርመራ ሂደት ሲታይ ምን አስበው ነው የሚለው ነገር እሱ እንደተጠበቀ ሆኖ እንዳልከው በግለሰቦች ላይ፣ በተቋማት ላይ፣ በቡድኖች ላይ ኔጌቲቭ የሆነ አሉታዊ የሆነ አስተሳሰብ እንዲኖር አድርገው የተለያዩ ስራዎችን የሚሰሩ እና በማህበራዊ ሚዲያ የሚበትኑ ግለሰቦች ከቀን ወደ ቀን እየተበራከቱ መጥተዋል። በጣም ደፋሮች ናቸው። በኋላ ላይ ግን ሊመጣ የሚችለውን ነገር በማወቅም ሊሆን ይችላል፣ ባለማወቅም ሊሆን ይችላል። ዞሮ ዞሮ ቆም ብለው ማሰብ እንዳለባቸው የሚያስብ ሁሉም ነገር ቀይ መስመር አለው። ከገደብ የሚያልፍ ነገር በኋላ ተጠያቂነቱ ከባድ ነው የሚሆነው። ይህን ግምት ውስጥ በማስገባት እንደዚህ አይነት ህገወጥ ድርጊት የሚፈጽሙ ግለሰቦች ከድርጊታቸው እንዲታቀቡ የአዲስ አበባ ፖሊስ በዚህ አጋጣሚ መልዕክት ያስተላልፋል ማለት ነው።